እኔ ልቃጠል ለዛ ምን ትቃጠያለሽ እንዴ አንዴ ከተቃጠልኩ በኋላ ምንድነው እሱ የመስሪያ ግብአት ያላሟላ ኩሽና ይዘሽ ነው እንዴ ቁርስ ስራ የስራ ክፍፍል ምናምን የምትይው አንተ የምርህን ነው እንዴ እኔ እኮ አዝኜልህ ነው ምንድነው የምታዝኝልኝ እንዴ ያቃጠል ምንድነው ማንካ መደንቀር እንዴ የታል ማማሰያሽ ያው እዛ መሳቢያ ውስጥ አለ የታል እሱ ነው እናቶቻችን እኮ ከማንካ ይልቅ ማማሰያን የመረጡበት የራሳቸው በቂ ምክንያት አላቸው የታለሽ የስረኛው መሳቢያ ውስጥ የትኛው ነው የስረኛው ዝም ብለሽ ነው እንዴ አንተ ነው ገብተህ ማታውቅበት ቦታ ይመስል የሚያደነባብር ምን ያደናብራል ዝም በይ እንዴ እናንተ ለልጆቹም የው ሰዓት አታስረፍድብኝ ምን አበሳ በቃ ቶ በቃ እንደፈረደብኝ ራሴ ይሰራዋለሁ እና ልጁን ያዝልኝ አንተ ምን ያደናብራል አዎ ሰዓት አትግደልብኝ አዎ እንደዚህ የሆንኩ ያየሽ ቁጣና ስድብ ሁሉ ነገር በሰዓት ነው የሚሆነው ግድ የለም አሁን የራሱ ማማሲያ ነው ማንኪያ ነው እሺ የታለ እንቁላሉ የለም እሺ ዳቦስ በቃ ቶ አልኩ እኮ በስንቱ አለ ወይስ የለም ነው እኮ ጥያቄ የለም አልኩ እኔ ፍርፍር ነበር ልሰራ የነበረው እድሜ ዘመንሽን እንዳፈረፈርሽ ልትሞቺ ለምን አትቶም ራሴ ይሰራዋለሁ ና ልጁን ያዝልኝ ብቻ እሺ እንትንስ ሽንኩርት ያው ፊት ለፊት ችግር የለውም እንዴ አባ እያለቀስክ ነው እንዴ ዝም በል እኔ የሆነ ነገር ትዝ ብሎኝ ነው ምን ያስለቅሳል እስቲ ዝም በይ እንደዚህማ እንደዛ ለቀም እሺ ቆንዶ በርበሬስ የምን ቆንዶ በርበሬ ነው በርበሬ ማለት ነው አንቺ ለኔ ነው እንደ በርበሬና ቆንዶ በርበሬን የምታስረጂ ቆንዶ በርበሬ የለም ታዲያ በምንድን ነው ቁርስ የምሰራው በኢማጂኔሽን ነው እንዴ ተነሱ ልጆች ተነሱ ቤት ቀይረን እንበላለን ያለ ቆንዶ በርበሬ ሰርቼማ ጀሰባራ መሆን አልፈልግም ተው በስ ያትጨነቅ በቃ እኔ ያለ ቆንዶ በርበሬ ሰራዋለሁ ችግር የለውም እኔ ልጆቼን ያለ ቆንዶ በርበሬ ምግብ አላበላም ተነሱ ልጆች ያለ ቆንዶ የምረና ልጆቼማ ያለ ቆንዶ በርበሬ አይበሉም ሂጂ ውጡ ልጆች እኔ አባታችሁ እያለሁማ ያለ ቆንዶ በርበሬ አትበሉ ቆንዶ በርበሬ እንዲህ ከጉድ ነፃ ታወጣኛለች ብዬ አስቤ አላውቅም ነበር ሩቴ እኔ እኮ በርበሬ እላታለሁ ብዬ እኮ ነው ቆንዶ በርበሬ ያልኩት ወንድሜ አንዳንዴ ያፎለም ታጥሩ ነው እስቲ አስበው አሁን ዛሬ ምርጥ ቁርስ ሰርቼ አቅርቤ ልጆቹ ቢወዱት ምን ሊውጣኝ ነው ዘላለም ዓለሜን ቁርስ ምሳራት እኔ ልሰራ አይደል ቆንዶ በርበሬ ነው ከጉድ ያወጣኝ ቆንዶ በርበሬ ውሎ ይግባ ስማ ግን ቆንዶ ግን ምንድነው በርበሬ እኮ አውቀዋለሁ በርበሬን አውቀዋለሁ ቆንዶ ቁንዱዶ ከሚለው ነው እንደ የመጣው አይተው በቃ ተው አትድከም ኧረ ተው ጋሼ አቤት ነው እቺን ነገር ይሰዱ ምንድነው አጃ ቅንጭበል ቻጫ እንግዲህ ይጠጣሉ አረ በቃኝ ቀጥ ብለው ይጠጣሉ ቀና ይበል ኑ ይጠጡ ቤቶች እንዴት አደራችሁ ልጆች ደራራቸው እንዴት ናቸው እኔ ቆንጆች እንዴት ናቸው እሺ ምን ልጣላችሁ አዳ እንዴ ምንም ሳታወሩ ወደዚህ ትላለህ ምንድነው ነገሩ ምን እግር ጣላችሁ ያው ያባዬ እጀ ሰባራ መሆን አልገባኝም እንዴት አደራችሁ ቤተሰቦቼ ቁርስ ጨርሰናል ቤተሰቦች ሙሌ እኔ የምልህ እዚህ ቤት ቁርስ ከተበላ በኋላ ድጋሚ ቁርስ ለማስቀረብ ምንድነው ቁርስ ልበሉ ነው እንዴ
አልበላንም ለዛ ነው እና እስቲ የቅልውጥና ሲስተምህን እስቲ ጀባ በለን ይሄን ማማን ብሎ እንደረ ቀላል ነው አሳያለሁ ያዝ እማዬ የታለች እማዬ የለችም የት ሄደች ለቅሶ እርቦኝ ነበር አይኗ ያሳዝናል ረስታው አይኗንም ይዛብህ ሄዳለች ውጣ እንዴ ሙሌ እንዴ በቀላሉ ተስፋ ትቆርጣለህ እንዴ እንስኪ ጋሺ እንግዲህ እርሶም ቁርሶን ይጠጡ እኛም ኑ ቁርስ ብሉ አሰገድ አንተም ታጠ እሺ አሰገድ እሺ አርፎ ይጠጡ እርሶ አሰገድ ግን እንደዚህ የልባው ቃላት አሰገድ እንዲህ ባለሙያ ናት አሰገድ እንዲህ ለችግር ደራሽ ናት አይቶ ሶፍት ምን ያደርግልኛል ተው ይቅርብኝ በአምብዛም ስለማይወርደኝ እቺ ጭፍ ያለችውን ታጠፋብኛል አሰገድ ግን እኔ ህይወት ውስጥ ታስፈልጋለች ይበቃዋል ያምን ተስኖት ምን ታደርግለታለች በቃው እኔ በሰንቱ ቅጣው ጀግናው የጀግናው ልጅ አሰገድን አስኮበልላታለሁ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮቪዥን ግሎባል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው ምርቶቻችንን በሁሉም ስቴቶች ከአማዞን ዎልማርት የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ ግሪን ስታር ኦርጋኒክ ሚሊንግ ሂሩት ምንድነው እንደዚህ የሚያፍለከልከው የኔ አበባ የኔ ጠንበለል ምን አድርገልኝ የኔ አሰገድ ማለት ይው ችግር ስሜት ሳይነገራት እንዲሁ የምታውቅናት ምን በጥሬ ትርጉሙ አትውሰጂው አንዴ ጥፍጥፍ በእንጂ ሂሩቴ ምንድነው ብቻ ይኸውልሽ ወደ ዋናው ጉዳይ ስገባ አሰገድን ላስኮበልላት ነው ወዴት ነው የምታስኮበልላት አረብ ሀገር ሊሄዳለች የምን አረብ ሀገር እዚህ ላመጣት ነው እንጂኛ ጋር ለነገሩ አባትሽ ቤት ከአረብ ሀገር በምን ይተናነሳል አይ እንግዲህ በስንቱ አባቴን እንዳትናገር ያው ቁርስ ስለከለከሉኝ አናደውኝ ነው እኮ ብቻ ምን መሰለሽ አንቺ እርፍ እንድትይልኝ ወገቤን አሳርፋለሁ ብቻ ብለሽ ካፍሽ ቃል ይውጣልኝ አመጣታለሁ እንዴት ይሆንላል በስዬ ማለቴ እንማየሽ ይሉሃል አንቺ በይኝ አው ማረፍ ፈልጋለሁ ብቻ በይኝ እኔ አመጣታለሁ እሱን ለኔ ተይልኝ
በአንድ ቃል ተንፍሺ እንደዚህ ነው በይ ፍላጎቴ እንዲህ ነው በይ ብራቮ አዎ ማረፍ እፈልጋለሁ ማለት ነው በመልክት አመጣታለሁ ቆይ ቀስ በል ልጁን በትቀሰቀስክብኝ የምሩን ነው እንዴ ሰውዬ አሰገድን ህይወት ውስጥ በስዬ ቢያመጣት እውነቴን ነው ምልህ ካበበ ቢቂላ ያልተናነሰ ጀግንነት ነበር ቢሰራልኝ ግን የሚሳካለት አይመስለኝም እንዴነማ ይሻይሉትማ ምንድነው እንደዛ ብዬ ነው ማስበው ቢሳካና ቢሆንለት ግን ማለት አሰግድ የኔ ብትሆን ምኞቴ ተሳካ ባንቻ አረፈ ልቤ እንዳለው ዘፋኝ ይሆን ነበር አረተውኝ ባክ በከንቱ ተስፋ አታስደስተኝ ዝኔ እንኳን መጣ የሆነች ነገር ላነብልህ ነው ና ምን እኔ ጋር ያለብህ ነዳ ነው እኔ አትቀልድና ተቀመጥ እሺ ቀጥል ይሄ ሐሳብ መጽሐፍ ሆኖ ሲወጣ የስንቱን ጉልበት ጊዜ ገንዘብ እንደሚቆጥብ ስለማታውቅ ነው ላንብብል እኮ ቀጥል እሺ የቁርስ ጉዳቶች መከረኛው ሰው በጧት ተነስቶ ከእንቅልፉ ተናጥቶ በመሆኑ ምንም ሰላም የለው ስለዚህ ቆይ እንዴ ይልቅ በገዛ ገንዘቤ ቁርስ መብላት ስላልቻል የሚያጋጥሙኝ መሰናክሎ ብትለው ጥሩ ይሆን አይመስልም ምን አለ ብትሰማኝ ሰማው እኮ ቁርስ ጉዳት የለውም አለው ጉዳት የለውም አለው እንግዲህ አለው ምን እሺ ሙሌ ቁርስ ዱለት ላምጣል እንደ ደስ ይለኛል የትክል እና አሁንስ ቁርስ ጉዳት አለው ግጥም አድርጎ ነው እና ዱለት ስለ ታዲያ ምን ነው አንተ ለአጭት ሁሉ ተዝረበረ ምን ሆነ ፈተና መሆኑ ሙሌ ወይ ዝኔ እንዴነ በስ ዝኔ እንዴ ለነፍስ ስፈልግ አዎ እሺ ተረጋጋ በስ መጀመሪያ ግን ቁርስ ጋብዘኝ እጋብዛለሁ ችግር የለውም እውነት አዎ ችግር የለውም እሺ ግን ይኸውልህ በጣም ለቁም ነገር ነው የፈለኩ እሺ አሰገድ አዎ አሰገደኛ ምን ሆነች አይ ምንም አልሆነችም ላስኮበልላት ነው አዎ ወዴት ወደኛ ቤት እናንተ ቤት ምን ታረጋለች ለአንተው ጭምር ነው እንዴት ቁርስህን ምንም ሳትሳቀቅ በየለቱ መብላት አትፈልግም ትፈልጋለህ ከተገኘ በቃ እሷኛ ጋር ኮብልላ ከመጣች ስለ ቁርስ በፍጹም አታስብም በየለቱ ቁርስህን ትበላለህ ከምር ነው በሲ ሞት ቁርስ ለዘላለም ይኑር ቁርስ ለዘላለም ይኑር እሺ በማስኮብለሉ ታግዘኛለህ አታግዘኝም እንዴት ነው ማላስኮበልላት ደግሞ ለምንድን ነው ማላስኮበልላት ባላስኮበልላት እንኳን አንከባልላት አለቀ ተነስ ወዴት ምን ቀረ በስ ምን ቀረ ደግሞ ማስኮብለል በባዶ ሆድ ከባድ ነው መጀመሪያ ቁርስ ልብላ ዱለቷን የቅድሟን ዱለት ግባ እንጂ ለምንድን ያጎነበስ ነው በሴ እንናበብ እንጂ አንብበኝ ማስኮብለል እኮ ነው ያዝነው እሺ ምን ሆናችኋል እማ የድዋት አሰገድ ፈልገንሽ ነው ለጥብቁ ጉዳይ ማን አለ ምን ጋሼን ፈልገው ትጩሂ ሁለተኛ ብለው ገቡ ምንድነው ማዘርስ ከለቅሶ ቤት አልመጡ ትጩሂ ምን ይስጥሻው ተገምሻል እሺ ከለቅሶ ቤት አልመጡ ምንድነው ሂሩት ደህና አይደለችም እንዴ እሺ አራቷ ደህና ነሽ ምን ትሆናለች አይ ደህና አይደለችም አሰገድ እንትን ነው አንቺ ወደ ህይወቷ እስካልገባሽ ድረስ ሂሩቴ መቼም ደህና አትሆን እንዴት ነው ነገሩ ምን ይኸውልሽ ባጭሩ ምን መሰለሽ አሰገድ ልናስኮበልልሽ ነው ይኸውልሽ እዚህ ከሽማግሌዎች ጋር ከምትርመጠመጪ ራስሽን በዘመናዊ ህይወት ውስጥ በዘመናዊ አስተዳደር የሥራ ሂደት ውስጥ ብታገኝ ምን ይመስልሻል ደግሞ ይገባሻል አሰገድ ምን ታስቢያለሽ ዘመናዊ ህይወት ያስፈልግሻል እናንተ ሰዎች ግን ጤነኞች ናችሁ ቁም ነገር ነው የምታወሩት አረ ማዘር ምን ጉዴን ይውልኝ ምን ሆነ ነው ጉዴን ይውልኝ ጉዴን እናንተ ተረጋጉ እናንተ ምን ሆነው ነው ሞሌ ማዘር አራዝም ይበሉ የለቅሶ ቤቱ ተጽኖ ነው ወይስ ሰምተዋል ያወራ ነው ሰምተን ነው
በእኛ ላይ ታሰራላችሁ እናንተ ውርጋጦች ውርጋጥ አቃተኝ ተይ ነው የምልሽ በቃ ተይኝ እኔ ምንድነው ምረጋጋው ማዬ ምንድነው ምን ተፈጥሮ ነው ምን ሆናችሁ ነው እንዴ በስንቱ ጉድ አደረገኝ ጉድ ነው ያደረገኝ ምንድነው ምን አርጎሽ ነው ማዬ ለምን አትነግሪኝም እንዴ አሰገድን ካላስኮበለልኩ ይያል አሰግድ እኔን አሰግድ አንቺን ምን ሲላሰበው በስዬ ይሄዋ አንቺ እንደሌለሽበት እኔ ገምቼ ነው አረ ማዬ እኔ ምንም ወጣኝ እኔ ምንም ማቀው ዲሱ በስዬ ምን ሆኖ ነው ምን ሲላሰበው ምን ካላረጋት አላችሁ ካላስኮበለልኩ ጉድ ያለ ጉድ እንግዲህ ወቂ በስዬ 3 ልጆች አባት ነው አዎ ግን ደግሞ እዚህ ስተቱ ላይ እንደ ሚስት በጭራሽ ልቆምለት አልችልም በጣም ከባድ ስተት እኮ ነው የሰራው እምልህ ይኸውልህ ጸጥ ረጭ ባለ መልኩ ጥሩ ንድፍ ነድፎ አሰግድን ለማምጣት ቢሞክር እኮ በጣም ጥሩ ነበር ግን እሱ አልሆነለትማ ራሱ ያመጣውን ችግር ራሱ ይወጣው እኔ እኮ ታው ብየዋለሁ እምልህ አታምጣት ግን አላልኩትም ቢሆንም ይኸውልህ በማየና ባባዬ ፊት ስለማስኮብለል እኔ እንደሰማው ከምናገር ሞቴን እመርጣለሁ ለበስዬ ግን መልካም እድል እመኝለታለሁ ምንም ላረጋ አልችልም እኔ መቼም ባልወልድም እናት ነኝ በዚህ እድሜ በጥሩ አጋዤ ላይ አይነን ትጥላለህ ይግን አስቀድሞ አውቀዋል በእኔና በቤተሰቦቼ ላይ ልዩ ቅናት ጥላቻ እንዳለው አውቃለሁ እስካሁን ለምን ዝም አልክ ብትይ ለልጄ ስል ነው ለሷ ስል ዝም ብያለሁ አሁን ግን አይኑ ያፈጠጠ ጥርሱ ገጠጠ ጥቃት ፈጽሞብኛል ወይ አባዬ ደግሞ ከክፋት እኮ አስቦት አይደል እውነት ለኔ አስቦ ነው አይደል በስዬ ለኔ አስበ ነው አይደል ግን ቢሆንም እንደዚህ አይደረግም እሺ በስዬ ጎበስ ሰበራክ እቺም ጥፋት እንዳጠፋ ገብቷል አይደል አዎ በስዬ ጎበስ እኔንም ልጅነቴን ተጠቅሞ ነው ያሳሳተኝ እንጂ እኔ ቤተሰቦቼ ላይ እንደዚህ አይነት ደባ የሚፈጽም ሰው አልነበርኩ እንደው ቁርስ አያስፈልግም የሚለው መጽሐፌን እቀጥላለሁ በስዬ አንተ በስንቱ ወዴት ነው ምንድነው በምን ልትሆን ነው እስቲና ተቀመጥ በስዬ ምን ልትሆን ነው ታይዋክሽም ይሆነው ነው እስቲ ምን እንደምታደርግና ያለን በስዬ አይደለም በንዴት የማይሆን ቃል እንዳታወጣ በስዬ ወይ ውጪ ውጣና ተናፍሰና ሂድነ በረዲልና አይ በቃ የምን እንጣጥ እንባጥ ነው ይኸውላችሁ ስሙ እኔ በስንቱ ቅጣው አሰገድን በማስኮብለሉ ጉዳይ አምኜበታለሁ አለቀ ልብ ብላችሁ ስሙ ጋሼ ነገሩን ተውትና ተረጋግታችሁ ስሙ ሁለታችሁ ዘመኑ የውድድር ነው ያሸነፈ ይኖራል ያላሸነፈ አለቀለት አዎ እኔም ያለኝን ጥቅም አሰማለሁ እናንተም ያላችሁን ነገር ታቀርባላችሁ ለነገሩ ምን የሚረባ ነገር አላችሁ ምንም ነገር እንደሌላችሁ እኮ እነኚህ የከሸፉ ልጆቻችሁ ምስክሮች ናቸው አዎ ይኸውልሽ አሰግድ አትሞኝ ጸጥ ብለሽ በትኩረት አዳምጪ ህይወትሽን የሚለውጥ ነገር ነው ማመጣው ዳይ ወደ ጨረታው የምን መፋጠጥ ነው ሂሩትዬ ሰው የሽም በገለልሽ ቅርልሻል ወይ ተው እንጂ ተይው ምልሽ በቁመናችን እኮ ነው የገደለን ነው ወይኔ ዙፋን ወይኔ ዋልኩሽ አይደል እንደማይ አረ ተይ ማይ አንተ በስንቱ ዝም አንቺ ዝም ልጄን አስለቀሰብኝ ቆይ ማንንም ያለቀሰልኝ ቆይ አልደርስብሽም አትድርሽ እሺ ዝም አለቀ ዝም ዳይ ወደ ጨረታው ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት
አሰግድ ቅባት ቫዝሊን የንጽህና መጠበቂያ በየወሩ እነኝን ሁሉ በየወሩ አቀርብልሻለሁ አንዳንድ አልባሳትም እንለግሳለን ይቅርታ ያው ማጨብጨብ የጨረታ ደንብ ስለሆነ ነው እንጂ እኔ ከቤተሰቦቼ ጎን ነኝ ሰማንተ በመታቀረብላት ቅራቅንቡ የምትደለደለችም እኛ ምን አሰጣናት ተናገር ጋሼ ይተውኝ እኔ ንግግሬ ከርሶ ጋር አይደለም ያለነው ጨረታ ላይ ነው ደሞ ቅራቅንቡ አይደለም ወሳኝ ወራዊ ግብአቶች ናቸው አስፈላጊ ግብአቶች አሰግድ እየሰማሽ ነው አይደለም በጣም ጥሩ በጣም ለመሆኑ በየወሩ ስንት ነው የሚከፍሉሽ ደውይ አንተ ሰው ታው የበሰበሰ ዝናብ አይፈራም እኔ እንደሆነ አሰገድን ለማስኮብለል ቆርጬ ተነስቻለሁ ተናገሪ ስንት ነው የሚከፍሉሽ በሞቲ ኧረ አንተ ሰው ያንድ ባሉልኝ ሰው ምን አስፈራሽ አትፍሪ ተናገሪ ስንት ነው የሚከፍሉሽ ለምን እፈራለሁ ኧረ ታው በስንቱ ታው ምንም አይከፍሉኝ ጉድ ምንም አይከፍሉሽም ምንም አይከፍሉኝ አቤት ጉድ ፊውዳሊዝም እዚህ ቤት ፊውዳሊዝም አልወጣም በዚህ ዘመን በነፃ ዘመድ ብሎ አምጥቶ በነፃ ላስተምር ብሎ አምጥቶ በነፃ ላሳክም ላሳድግ ብሎ በነፃ ግፍ አቤት እና ይሄን ሁሉ ጊዜ ስሰሪልን የነበረው በነፃ ምንም ሳይከፈልሽ ነው አይዞሽ አሰገድ እኔ ደርሼልሻለሁ አይዞሽ በወር 3000 ብር ነው የምከፍልሽ እኛም እንከፍላታለን አውጣልኝ እናንተ እንዳትወጡ ገና በህግ ትጠየቃላችሁ በዝባዥ ጨቋኛ ዳሪ ሁሉ እንዴ ደመጣው በዝብዘውት አሁንማ ወሬ የለም እኛኮ ደሞዙንም ጥቅማጥቅሙንም አቀረብን ዱኛት በልራስን ቻል ዝም በይ አለቀ እንደውም ጨረታው እዚህ ላይ አብቅቷል ተነሽ አሰገድ ተነሽ እኛም ደሞዙንም ጥቅማጥቅሙንም እንከፍላለን አሁን ያስወጡልኝ አዎ ከፍላለን ውጣ ቆይ እንጂ በደንብ እንወያይ ከጀመርነው ማን ጨርሶ አቤት የተማረ ሰው አሰገድ እናንተስ ስንት ትከፍሉኛላችሁ እኛን ነው ታዲያ እኛን ነው እንዴ አይርበርበዱ እንጂ ተናገሩ እኛማ ተናገረን የኛን እኮ ተናገርን አይደል ሂሩቴ እኔ የለሁበትም ራስን ቻል ተናገሩ ስንት ይከፍላሉ ስንት ትከፍሉኛላችሁ በነፃ አሁንም በነፃ 3000 ብር ከፍላሉ 4000 ብር ከፍላሉ 5000 ብር ከፍላሉ እንዴ መጦሪያ ይላጣ ነው እንዴ አቁሙ እንጂ የራሷ ምርጫ ራሷ ተወስን እኔ ከዚህ በኋላ እንዲበይ የምለው ነገር የለኝም በቃ ተሸንፋችኋል ማለት ነው ጠላት ከሩቅ አይመጣም ሳይሆን እቤትህ ነው እጎን ነው ማለት ይሄ ነው እኔ በስተርጅና ጊዜ ጦርበታለሁ ያልኩትን ገንዘቤ እንዳልበላው አድርገው አቃጥለው የሚገሉኝ ሰራተኞች በበዙበት ከተማ አንድ እንቁልጄ ሊወስዱብኝ አላደርገው አሰገድ ጥሬ ዘግና እኮ ብትሰጠኝ ጣፍጦኝ ይወርድልኛል እበለዋለሁ እና ለዚህ ዋጋ መጦሪያም ልም ይዋል ማምሻ መድሜ አይደለም በቃ ወሰኛለሁ አሰገድ ከለቤት አትወጣም በቃ አልባሽ አጉራሽ ላጣ አላደርገው 15 16 አሰገድ ውሃ ቀበኝ ጨረታ ላይ ነኝ ጨረታ ላይ ናት ምንድነው የሚያፈጡት አሁንም በነፃ ሊልኳት ይፈልጋሉ እንዴ እርሶ ምንድነው እንደሚያፍጨረጭሩት አሁን እሺ ብንሎትስ ገንዘቡን ከየት አምጥተው ይከፍላሉ እኔ እንኳን ተሯርጬ እሰራዋለሁ መከራ ያሯሩጥ 16 ብር ኧረ 17 ነው አይበስንቱ እንዲህ አይን የወጣ ጠላት ይተው እንደሱ አይደለም ማዘርዬ እንደዛ አይደለም ደግሞ እርሶ አይጨነቁ ከኛ ጋር ዛ ሙቭ አውት ያደርጋሉ ምን እንወስዶታለን ለምን ምንድነው ለምን አሁን ምን ይቀራል ጭቅጭቅ ነው የሚቀርሉት አይዞት ሂሩቴ አንቺ ምርፍ እንድትይ ስራሽ ላይ እንድታተኩሪ ጊዜ እንዲኖርሽ አሰገድ እንዳለች ሆና ሰውን ጨምር እንዴ እኔ ምን አውቃለሁ በስንቱ ምንድነው የምትለው ምን አውቃለሁ እኔ በሴታው እንጂ
ያስዘኝ ነው እንዴ ሰውዬ? ይሩት ወይ ማየ አንቺ ስለማስኮብለሉ ጉዳይ ታቂ ነበር? ኧረ እኔ አላውቅም። በደንብ ታቂ? ኧረ እኔ አላውቅም ማየ። እንዴ አታቂም? ከተናገር እንጂ የሆነ ነገር በስንቱ ምን ዝም ትላለህ? ታቂም? ደማዬ ደግሞ ምን በስዬ ምን አማክሮኝ አንድ ነገር አድርጎ ያውቃልና ነው። በአቅማ ኖሮ እንደዚህ ሀገር ያወቀው ፀሐይ የሞቀው ጨረታ ላይ ገባ ነበር። ልጁ አለቀሰብኝ። አላለቀሰም። ይሄን ጉዳይ አንቺም ታቂ ነበር። ምንድነው? ለነገሩ ባልና ሚስት ከአንድ ምንጭ ይቀዳሉ እንዲሉ አባ አንተ ምንድነው የምትቀባጥረው? ይኸው ልጁ አልቅሶብኝ ነው እንጂ ካንተ ጋር ማውራው ብዙ ነገር ነበር። እኔም ብዙ ምን ነበር